ድሮን ትግራይ ታዲያ ጸረ ድሮን አላስገቡም እንዴ እንዳሁን ይላሉ። ባልዳዎቹ ናቸው ለዚህ መስሎ ጸረ ድሮን ቢገባ ድሮን ቢኖረው ድሮን መከላከያ ቢኖረው ቦሌ ማን መቶ አይመታውም። አሁን የሰራዊቱ ቁመና በምን ደረጃ ላይ እንደሆነ በቴክኖሎጂ ላይ ተንተርሶ በፕሮፓጋንዳ ላይ ተንተርሶ ያለ በፍጹም የለም። ገንዘብ በመደለል ፕሮፓጋንዲስት በመግዛት ወይ ሳተላይት ተቀጥሮ ዩቲዩብ ተቀጥሮ እነሱ ላይ እና ሶሻል ሚዲያ ላይ በሙሉ ይሄ ካምፔን በማድረግ ከዛ ውጭ ነገር የለም። 11 እዝ አለኝ 10 አለኝ 12 አለኝ ይላል መሰለኝ። 12 አለኝ የሚለው ቆሎ ስትጀምረው ነገሮች ምን እንዴት እንደሚቀየሩ እኔ አይደለም ነገር ሜዳ ላይ ያለው አንተ ነው የምታውቀው። እንደዛ ይመስለኛል እኔ። ስለዚህ እነሱ ይደነግጣሉ። መቀለ ይመታቸዋል። እኔ እርግጠኛ ነኝ የምነግራችሁ መቀለ ነው የሆነ ቦታ ላይ የማይጠበቅ ቦታ ላይ ይመታቸዋል። ከዛ በኋላ በቃ መግለጫ ያወጣል። ነገር በድምጽ ወያደ መጥቶ በትግራይ ቲቪ መጥቶ መግለጫ ያወጣል። ይሄ ማንም የሰለቸው ነው ማለት ትግራይን ለሀብቱ መጠበቅ ያደረጋት። እኔ እዛ ከሄድኩኝ ባንድ አባላለሁ፣ እዚህ ከሄድኩኝ ንብረቴ ይዘረፋለሁ፣ ንብረቴ ወረሳለሁ ብሎ የሚያለቀልቀውና ይህን ሁላ ጉዳት እያደረሰ ያለው ስፍር ቁጥር የለውም። የራሳችሁ ጉዳይ ብያቸዋለሁ።